ከ3 ቀን በፊት አይቼ ነበር እና ህልሜ ምንድን መሰለህ ተኝቼ ራቁቴን ልጄ ትምህርት ቤት ላመጣ ከባለቤቴ ጋር እንሄዳለን ወደ ትምህርት ቤት ይመስለኛል እሺ እና ወደ ትምህርት ቤት ሁለታችን ስንሄድ እኔ ራቁቴን ነኝ ምንም ልብስ አልለበስኩም ምንም እና ከቤት ወተን ትምህርት ቤትም አልደረስንም እትም ደግሞ ወተን ርቀናን ትንሽ ወደ ትምህርት ቤቱ ላይ እንደርስ አካባቢ ራቁቴ መሆኔ የታወቀኝ ደግሞ አንዲት ማቃት ልጅ ሳያት እሷ ስታይ እሷ አላየችኝም ግን እሷ እንዳየችኝ አድርጌ እፍረት ተሰማኝና ተመልሼ ውጪ ራቁቴን ተመለስኩ ወደ ቤት እና ቤት ሂጂ ተደበቅኩ ማለት ነው ቤት ውስጥ እና ባለቤቴም ለምንድን ነው ልብስ ያለበሽም ራቁትሽን እኮ ነሽ ተመለሽ ምንም አላለኝም ብቻ ልጅቷን ሳያተኝ ተመልሼ እሱን ትቼው ጎዳና ላይ ተመልሼ ወደ ቤት ገባሁኝ እሱም ልጅቷን ከትምህርት ቤት ይዞ መጣ ማለት ነው እና ምን እንደሆነ ትንሽ አስጨነቀኝ ልጅሽን ልታመጪ ሄደሽ አወጣሻት ከትምህርት ቤት ከዛ ስትመለሽ ነው ይሄን ነገር ያየሽው አልደረስንም ገና እየሄድን ነው ሁለታችንም ነው ልናወጣት ምን ሄደው ከትምህርት ቤት ሳንደርስ መንገድ ላይ ራቁቴ መሆኔ ታወቀኝ ልጅሽንም ገና ሳታገኛት አው ልጄንም ሳላገኛት ራቁቴን መሆኔ ሲታወቀኝ ተመልሼ ገባሁ ወደ ቤት ይሮጥ አው ራቁት መሆን በህልም ሰዎች ከጸጋ መራቆትና እንትን ሰላም ማጣት ጭንቀት ውስጥ መሆን ነው ሌላው ደግሞ በሰዎች ዘንድ የተናገርሽው ንግግር ህይወትሽን ትዳርሽን ገበናሽን ሰዎች ያወቁብሽ መስሎ ወይም ያሰምታሳልፊው ላይፍ ከባለቤትሽ ጋር የምትሆኚው ኑሮ ሰዎች ያወቁብሽ መስሎሽ የምትጨናነቂው ነገር ነው እና ባለቤትሽ ራሱ በዚህ ጉዳይ ላይ ምንም ግድ እንደሌለው ነው የሚያሳየው ገበናሽ ወጣ አልወጣ እንዲያውም የገበናው መውጣት የቤትሽ ውስጥ ያለው ችግር መውጣት ምክንያቱም እሱ ሊሆን ይችላልና ምንም ያልመሰለው ለዛ ይሆናል እንዲያረጋችኝ እንዲበደለችኝ ብያለ የሚያወራውም ነገር እንግዲህ እንደ ህልሙ ነው ማወራሽ እንደ ህልሙ እና ለምንድን ነው ራቁትሽን የምትወጪው ያላለሽ የመራቆትሽ ምክንያቱም እሱን ሊሆን ስለሚችል ራቁት መሆን ማለት ጓደኛሽ ደግሞ እንዳታይሽ ሮጠሽ መግባት ማለት አንቺ ራቁትሽን እንደሆንሽ እያወቅሽ መሄድሽን አልነገርሽኝም ራቁትሽን እንደሆንሽ ነው የምታውቂው ስትሄጂ በቃ ራቁቴን ወጥቼ ሄድኩት ግን እሱ አይነግረኝም እና እኔ በውስጤ ለምን ራቁቴን መሆኔን የማይነግረኝ እንዴ እሱ ምን አስቦ ነው ከተመለስኩ በኋላ ይናሳዋል ለኔ አባባል ልጅቷ ስታይሽ ነው ራቁትሽን መሆንሽን ያወቅሽው ወይስ መጀመሪያም ታውቂ ነበር ነው አዎ ያቺ የማቃት ልጅ በስጋም ዘመዴ ናት እሷ ስታይ ነው እኔ ራቁቴን መሆኔን ያወቅኩት የነቃሁት ከዛ በኋላ ነው እኔ እሱን ለምን ነው ያልነገረኝ አሁን ብዙ ጊዜ አሁን ለምሳሌ በምሳሌ አድርጌ ልውሰድልሽና እኔ ቤት የሌለ ዕቃ ጎረቤቴ ቢገዛ ወይኔ ይሄ ዕቃ ለካ በጣም ያስፈልገኝ ነበር አየሽ እሱ ይሄን ዕቃ በመግዛቱ በስራ ቀለለለት ብዬ ብናገር በቃ እኔ ጋር የጎደለ ነገር እንዳለ ያወቅኩት ያ ጎረቤቴ አንድ ዕቃ ሲገዛ ነው እንደማለት ነው አንቺ ጋር ደግሞ ልክ ዘመድሽን ያችን ሴትዮ ስትመለከቻትና እሷን ስታያት ወይኔ እርቃኔ ለካ እሷ እንዳታየኝ ብለሽ አንደኛ ገበናሽ እንዳይታይ ሁለተኛ ነገር ደግሞ እሷን ስታያት ራቁትሽ መሆንሽ ማወቅሽ የሆነ በህይወትሽ ውስጥ ሰው እንዲያውቅብሽ የማትፈልጊው የትዳር ህይወት አለ ደብቀሽ ያዝሽው እሱን ነገር ግዴታ መፍትሄ ሊኖረው ይገባል ተጠንቀቂ አስቢበት ገብተሽ ልበሺ እንዴት ባለቤቴ ራቁቴ መሆኔን አይነግረኝም ማለት አንቺ የጎደለሽ አንድ የሆነ ነገር አለ በህይወትሽ ውስጥ ባልሽ ብቻ የሚያውቀው አንቺ ማታቂውም ሊሆን ይችላል የምታቂውም ሊሆን ይችላል ግን ለምንድነው ደካማ ጎኔን የማይነግረኝ ለምንድነው እንደዚህ መሆኔን የማይነግረኝ ብለሽ ከባለቤትሽ ጋር በተገናኘ ጉዳይ የሆነ ችግር ይኖራልና ተጠንቀቂበት ተዘጋጅበት ማለት ነው ኦኬ አደባባይ የሚያውቀው ማለት ነው ህዝብ የሚያውቀው እሺ አንድ እኔ ባለቤቴም የማውቀው እኔም የማውቀው ግን አልቀረፍልኝ ያለ ነገር ቢኖር ቀናተኛና ተጠራጣሪ ነኝ ይሄን እሱም በተደጋጋሚ ይነግረኛል እኔም ደግሞ ልቀርፈው ያልቻልኩት ነገር ይሄ ነው እንግዲህ ያለኝ እኔ የማውቀው ማለት ነው የተደበቀ ነገር አለ ነው ለሌሎች ሰዎች ግልጽ አላደረግም ለሱ ግን ሁሉም ግልጽ አድርግለት እነግረዋለሁ ግን ምን አለ መሰለሽ አሁን ከነገርሽኝ አንፃር እንግዲህ ህልሙን ራሱን የፈታሽው ምንድነው ተጣልታችሁ ለምሳሌ አንዲት ሴት ጋር ሲያወራ ካፌ ውስጥ ቁጭ ብሎ ብታዩ ባለቤትሽን በቃ ከሆነች ሴት ጋር እኔን ትቶኝ ከሆነች ሴት ጋር ያመነዘረ ነው ብለሽ
ስሙን ብታጠፊውና ሽማግሌ ቢሰበሰብ ምሳሌ ነው ማቅረብልሽ። ሽማግሌ ቢሰበሰብና እሷ የስራ ባልደረባዬ ነች የማወራው የስራ ጉዳይ ነው ብሎ ምንም እንዳልተፈጠረ ቢታወቅና አንቺ ቅናተኛና ተጠራጣሪ መሆንሽ ቢጋለጥ ቢታወቅብሽ ምንድን ነው የሚሰማሽ ስሜት? ራቆትነት አይደለም? የጎደለ ነገር አንድ ክፍተት በህይወትሽ ውስጥ ክፍተት እንዳለ አያሳይም? ያ ነው በዘመዶችሽ መካከል በቤተሰቦችሽ መካከል ወይ ደውሎ እኔ አልቻልኳትም በቃ በሄድኩበት ቦታ ሁሉ በእያንዳንዱ ነገር ትጠራጠረኛለች ብሎ ተናግሮም ሊሆን ይችላል። ወይም ደግሞ እያወቀ እንዴት ዝም ይለኛል ስትይ እኔ ቀናተኛና ተጠራጣሪ ነኝ እንደምጠራጠርና እንደምቀና እያወቀ ለምንድነው የሚቀየመኝ ለምንድነው የሚያኮርፈኝ ብለሽ ያልሽበት ቀን አለ? አዎ፣ ምክንያቱም ስለማትወደኝ ነው ሁሉ ብዬ ገልጽለታለሁ። እኔ በጣም ወደዋለሁ። ከመውደዴም አንጻር በቃ ማጣትም ስለማልፈልግ ብዙ ህይወትን የሚያሳልፍኩበት ስለሆነ እነግረዋለሁ። ማትፈልገኝ ከሆነ ልቀቀኝ፣ በቃ እንለያይ። የምትፈልገኝ ከሆነ ደግሞ እኔ እንድጠራጠር የሚያደርገኝ መንገድ አንደኛው እሱ ነው። ድሮ ምንም አልጠራጠረውም የነበረ ማለት ነው። አንድ የሱ ዝም ማለት፣ ሁለተኛ ደግሞ ዝም የሚለው ከምን አንጻር ነው ብዬ እሱን ስፈትሽ እሱን የማገኝበት መንገድ፣ እሱ የሚውልበት መንገድ፣ የሚያደርጋቸው ኮንታክቶች እሱ ተጠራጣሪ ያደርገኛል። ልክ እንደ ዘመድሽ መንገድ ላይ እንዳየሻት እንደ ዘመድሽ በጣም ቅርብሽ የሆነች ሴት ከእሱ ጋር ሪሌሽን አላት ብለሽ የምታስቢያት ሴት በአይምሮሽ ውስጥ አለች? በቅርበት የምታውቂያቸው? አዎ። ያ ማለት ዘመድሽን በህልምሽ ያሳየሽ ወይ እግዚአብሔር ወይ መንፈስም ሊሆን ይችላል። በህልምሽ ያሳየሽ ያችን ሴት በአይንሽ ስለማታውቂያት ግን በራስሽ ህሊና ውስጥ የሳልሻት የሆነች ሴት እያለች ምናልባት ከሆነች ልጅ ጋር ብለሽ የምታስቢያት ሴት አለች እና በዘመድሽ ያሳየሽ ቅርብሽ የሆነች የስጋ ዘመድሽ የሆነች ሴት አድርጎ ያሳየሽ ምንድን ነው? መንፈሱ ባለቤትሽ ላይ ያለው መንፈስ ያንቺን ጸባይ በደንብ ለምዶታል፣ በቃ አውቆታል። እና ተጠራጣሪና ቀናተኛ እንደሆንሽ ስላወቀ ምንድነው የሚያደርገው? ሁልጊዜ አንቺ የምትናደጅበትና የምትበሳጭበትን ባህሪ ባልሽ ላይ ማሳየት፣ ድንዝዝ ማለት፣ እንደገና አሁንም ደግሞ በዚህ ጸባይሽ ምንም ነገር ሳይሰማ አሁንም ሁልጊዜ ያንን ጉዳይ መፈጸም ማለት ኬርለስ ነው። በቃ ተጠራጠርሽም አልተጠራጠርሽም እሱ ምንም አይመስለውም፣ ለምዶሻል ማለት ነው። በህልም ያየሽው ይህን ነው፣ ትክክለኛ ባህሪውን ያየሽው እና ቅንዓትና ጥርጥር የመጣው ከመሬት ተነስቷል። በእርግጥ ሴት ልጅ ከተጠራጠረች አንድ የሆነ ደካማ ጎን አይታበታለች ብዬ ነው የማስበው። ግን ሁሉም ደግሞ ትክክል ነው ማለት ነው። እውነት ነው። አዎ፣ አንድ ደካማ ጎን እውነት ነው። ተጠራጠሪው። አዎ፣ ግን እኔ ደግሞ እውነትን ይዤ ነው ትክክለኛውን መንገድ ካላገኘው አልናገረውም። ትክክለኛውን መንገድ ሳገኝበት ግን ስናገረው ይዋሸኛል እና ከዛ ማስረጃውን ስሰጠው በቃ በላብ ነው የሚመልስልኝ፣ ላብ ነው የሚያጠምቀው እሱን እና በቃ ያኔ ዝም እላለሁ፣ ከአቅሜ በላይ ይሆንብኛል። ስለዚህ ቀናተኛና ተጠራጣሪ የሆንሽው ወደሽ አይደለም፣ ሳትወጂ በግድሽ ነገሮች ጥፋቱንም ስለሚያምን ስለምትወጁ ነው። እንደገናም ደግሞ ትተሽው አትሄጂ ትዳርም ስለሆነብሽ ነው እና በተቻለሽ መጠን ጥሩ ፍቅር ለምንድን ነው ከአንቺ ውጭ ሌላ ቦታ ሊሄድ የቻለው? ሌላ ሴት ጋር የሚሆን ሌላ ቦታ ለምንድን ነው የሄደው? ደካማ ጎኔ ምንድን ነው? ላምነው ይገባኛል እኮ ይሄ ሰው የከለከልኩት ነገር ምንድን ነው? ያቆምኩበት ከኔ ያጣው ነገር ምንድን ነው ብለሽ ቼክ አድርጊ ራስሽን። ያ ነው ደካማ ጎን ማለት። እርቃን መሆን ማለት ያ ነው። በአደባባይ እንበልና ለምሳሌ አንቺ ከጎረቤት ጋር ብትጣይና አንቺ ግን ከጎረቤት ጋር የተጣላሽበት ጉዳይ ምን እንደሆነ አንቺና ጸበኛሽ ብቻ ነው የምታውቁት በአንቺ ጭንቅላት ውስጥ። ግን የሆነ ቦታ ገበያ ስትሄጂ ምን ስትይ ያቺ ከአንቺ ጋር የተጣላች ሴትዮ እሷ እኮ እንዲህ ናት እያለች አውርታ በሙሉ ለሰው ሁሉ ነግራ ቢሆን ሁሉም ሰው ሲያይሽ ቢስቅ ምንድን ነው የሚሰማሽ? ደንገት። በቃ ልክ እንደዛ ነው። አሁን በህልምሽ የሚያየሽው በአደባባይ እርቃንሽ መሆንሽ የሚያሳየው ምንድን ነው? ይሄ ቅንዓቱና ጥርጣሬው ምናልባት በሰዎች ዘንድ ከወጣ መጥፎ ችግር ውስጥ ሊከትሽ የሚችል እርቃንሽን መሆንሽን ሳታቂ ልክ ሌላ የለበሰ ሰው ስትመለከቺ፣ ለዚያውም የቅርብ ቤተሰብ ስትመለከቺ ራስሽን ቼክ ማድረግ ማነጻጸር ትጀምሪያለሽ ማለት ነው። ከዛ አንጻር ነው ማየት ያለብሽ። እሺ መምህር አመሰግናለሁ። የሚያስቀና ትዳር ካለ በዙሪያሽ እሱን እንዴት ላርግ ይሄን ጉዳይ ብለሽ ያንን ሰው ማማከር ነው። እንዴት ላርግ ይሄን ጉዳይ ተቸገርኩኝ እኮ እንዴት ልቻለው? ሰውየውም አድርጎታል፣ እኔም ደግሞ እንደዚህ ነው ባህሪ፣ በምን ላስወግደው ይሄን ባህሪ?
ደግሞም ከኔ ባህሪ የመጣ ነው ይሄ ሰውዬ ወደ ሌላ ነገር ሄደው በእኔ ጸባይ ነው የከለከልኩት ነገር ኖሮ ነው እውነት በትክክል ሌላ ሴት ጋር እንዲሄድ የሚያደርግ ባህሪ ያለኝ አለባበሴ ነው አነጋገሬ ነው ቁጡ ነኝ ነጭናጫ ነኝ የሚለውን ነገር ቼክ አድርጊ ራስሽን ከዛ ኮንትሮል ማድረግ የምትችይበትን ጸባይ ደግሞ አምጪ ደካማ ጎንሽን ማለት ነው እሺ ያ ነው እሺ መምህር አመሰግናለሁ አንድ ደግሞ ልጨምር ህልም ነው እሱም እሺ እና ብዙ ጊዜ እቃዣለሁ ህልም ያለው በብዛት ቅዠት ነው ግን የማያቸው ህልሞች አንዳንዴ በጣም የሚያስፈሩ አራዊቶችን አያለው እና ያን የሚያስፈሩ አራዊቶች በማይበት ሰዓት ተንጋልዬ ነው ተኝቼ የማያቸው ማለት ነው እና ጀርባዬ በጣም ነው የሚቃጠለው እንደዛ በጣም ነው የሚያቃጥለኝ መሬት ላይ ሆነሽ አልጋ ላይ ተኝቼ የእንቅልፍ ሰዓት ኖርማል የእንቅልፍ ሰዓት ላይ ተኝቼ ያን መጥፎ የሚያስፈራውን ህልም በማይበት ሰዓት ተንጋልዬ ነው ህልሙ ላይ ያለው ሁሉ ጊዜ ተንጋልዬ ከተኛው በጣም የሚያስፈራ ህልም ነው የማየው ምንድነው ቅዠትም እንዲሁ አንዱን እስቲ ነገር የሚያስፈራው ህልም ገደል ስገባ እባቦቹ ሊይዙኝ አይዙኝም ግን በቃ ሊነክሱኝ አፋቸውን ሲከፍቱ በቃ አራዊቶች የሚያስፈሩ አራዊቶች ደግሞ እንዲሁ ዝም ብዬ ፈራለሁ እንደዚህ እንስሳቶች ምናምን አይጥ ምናምን በጣም ነው የምፈራው እነሱ የምፈራቸው ነገሮች ይመጡብኛል በህልሜ አይዙኝም ግን በቃ ሊይዙኝ እንደዚህ እንትን ይላሉ ምንድነው የሚባል እንደዚህ ምልክት ያሳያሉ ይጠራራሉ ምልክት ያሳያሉ እንደዚህ በቃ የተናደደ ፊት እንትን ብለው ጥርሳቸው ምናምን ግጥጥ አድርገው ይንጠራራሉ ወደኔ እንደዚህ ይሳባሉ እና እኔ አይነኩኝም ግን በቃ እንዳይስሙ እንዳይነኩኝ ለመጮህ በቃ አንደበቴ ተይዟል መጮህ አልችልም ጀርባዬ ደግሞ በጣም ይቃጠላል እንደዛ በጣም ነው የሚያቃጥለኝ እና ነቅቼ ራሱ ጀርባዬን ያቃጥለኛል በስማም ልል ደግሞ አንደበቴን የሚይዘኛል በስማም ልል እየፈለኩ በውስጤ በእጄ ግን በቃ መሰንዘር አልችልም በስማም ማለት እልም ያለ እንቅልፍ ውስጥ የሚተኛ ሰው በስማም ለማለት ተነስቶ ምክንያቱም ህልም ስንተኛ ሰውነታችን ዜሮ ነው የሚገባው ጭው ያለ እንቅልፍ ስንገባ ከአንድ ሰዓት በኋላ ከተኛን ከአንድ ሰዓት በኋላ በቃ የለም ሰውነታችን ህልም ውስጥ ደግሞ ልም ብለን ስንገባ ደግሞ በህልም ዓለም ውስጥ ስለሆንን አይን ይርገበገባል እግር ይንቀጠቀጣል ሰውነት አሁን የተኛን ሰው ስትመለከቸው አንቺን አሁን በቪዲዮ ቢቀርጹሽ ያን አይነት ሁኔታ ነው የምታሳየው እና ምንድነው ልክ ወደ መባነን ውስጥ ነሽ ያለሽው እያየሻቸው ኦልሬዲ ህልም መሆኑን አውቀሻል እየባነንሽ ነው ያለሽው እና ለዚህ ነው ሰውነትሽን ማዘዝ የሚያቅትሽ ላይሽ ላይ መጥቶ የሚጫንሽ ነገር አለ ለአፍ እንኳን ራሱ ለማዘዝ በስጋሽ በአንደበትሽም በእጅሽም ስጋሽን ማዘዝ ይከብድሻል ለምን ነፍስሽ ነች እየተጨነቀች ያለችው ስጋ ዜሮ ገብቷል ይሄን በዚህ ያዥልኝ ወደዚህ ስንመጣ ግን ብዙ ጊዜ መንፈስ እንቁላል ወተት ስጋ የሚመቹ ምግቦችን በጣም ይሄ ስጋን የሚያደልቡ እንቅልፍ የሚያመጡ ድካም ስሜት ውስጥ የሚከቱ ኮሌስትሮል የሚበዛባቸው ቅባት ነክ ነገር የሆኑ ነገሮችን ስንመገብ ስጋችን በጣም በቃ ለህልም እንትን ይሆናል ይሄ ለመንፈሱ የሚመች ይሆናልና አንሰግድም አንጸልይም እና አፈራዊ ባህሪያችን ያይላል መንፈሱ ሆን ብሎ ምን ያደርጋል አውቆኛ ውስጥ እኛ ህይወት ውስጥ እሳታዊ ባህሪ ነፋሳዊ ባህሪ የውሃ ባህሪ የአፈር ባህሪያችንን እያዘበራረቀ ህልሙም የተዘበራረቀ እንዲሆን ያደርገዋል ስጋ በደለበ ቁጥር አይሰግድም ካልሰገድን ደግሞ ስጋችን የመንፈስ ማደሪያ ነው የሚሆነው ይሄን ማወቅ ነው መጀመሪያ ቢያንስ ለመስገድ ማሰብ ራሱ አንድ ትልቅ ነገር ነው በአንድ ሰግድም እንኳን እግር ያለው ብቻ እንደሚሰግደው ህሊናም እኮ አይምሮም ይሰግዳል እኮ አብሮ በቃ በኖረኝ እግርና በሰገድኩ ስትይ እንደሰገድሽ ነው የሚቆጠረው እግር ለሌለው ሰው ማለት ነውና ስለዚህ አንቺ ይሄን ህልም ስትመለከቺ መናፍስቶቹ በዙሪያሽ ያሉት መናፍስቶች በሙሉ አንቺን መንካት ያልቻሉት በሆነ መልአክ ወይም በሆነ ቅዱስ በቃል ኪዳን ተጠብቀሽ ስለሆነ ነው እንጂ በጣም ብዙ ችግሮች እንዳሉብሽ ነው የሚያሳየው አንደኛ እነዚህ በአውሬ የሚመሰሉት መናፍስቶች በአንቺ ዙሪያ ያሉት ፈተናዎች ናቸው የኑሮም የትዳርም በባለቤትሽ በኩል የሚመጡ የሴቶችን ፈተና በአንቺ በኩል የሚመጣው የወንድ ፈተና በትዳር ውስጥ ያለው ፈተና ነው የሚያሳየው ሌላው ግን ራሳቸው መናፍስቶቹ መሆናቸው ምልክቱ ማረጋገጫው ጀርባሽ መቃጠሉ ነው ጀርባሽ በጣም የሚቃጠለው ምንድነው ዛር መሆኑ አብሮሽ የተወለደ መንፈስ መሆኑ ከቤተሰብ የመጣ መንፈስ መሆኑ ማሳያ ነው እርግጠኛ ነኝ በቤተሰብ ውስጥ የሆነ የሚመለክ ነገር ነበር ብዬ አስባለሁ ቤተሰብ ያው ትልቁኝም ነፍስ አውቄ ማለት ነው ጠንቋይ ቤት እናቴ አንዴ ይዛኝ ስትሄድ አስታውሳለሁ እና ከጸበል አቋርጣ ነው የወሰደችኝና አልሄድም ብያት
ጠንቋዩ እንደውም ከደረስን በኋላ ጠንቋዩ ቤት አልገባም እንዴት ጸበል አቋርጠሽ ጠንቋዩ ቤት ታመጭኛለሽ ብዬ እናቴን እኔ ውጭ ልቆያችሁ እናንተ ገቡ ብዬ ስል አይሆንም ካልገባሽ ተውኝ ገባሁና ከዛ እንደውም ጠንቋዩ አወቀችብኝ እሷ እኮ መግባት ሳትፈልግ ነው ያስገባችኋተኝ አለች በቃ ዝም የሆነ ሽፍንፍን አረጉተኝ ይሆናል አይደለ የሆነ የሚያወሩበት እንትን አላቸው የሚግባቡበት ነገር እንደማይሳካ ማሳያ ነው እና ደግሞ የጊዮርጊስን ጸበል ነው አቋርጬ የሄድኩትና አሁን በቃ በጊዮርጊስ ስም ነው ምንድነው ማይላተኝ ጊዮርጊስ እንደዚህ ያዞኛል ነው በጊዮርጊስ እንትን ነው ብላ የጊዮርጊስን ስም ጠንቋይ ያጠራችና የጊዮርጊስን ስም ስትጠራ እንዴት ሰትዮ ጠንቋይ ማለት ሰይጣን ነው እንዴት የጊዮርጊስን ስም ትጠራለች የሚል ደግሞ በውስጤ እንትን አለ ማለት ነው ምንድነው የጠራችው ምንድነው ያለችው የጊዮርጊስን በጊዮርጊስ ስም ብላ እንትን ገብስ የሚመስል ዶሮ ከቤታችሁ አርቡና ጭንቅላቷ ላይ ያዞራችሁ ከዛ የተዘሮቹ ዶሮ ረብታ ቤት ውስጥ ግን ቤት ውስጥ ያለ ሰው እንዳይበላት እንዳይጠቀምባት ገበያ ወስዳችሁ ሽጡ አለችና ከዛ ቤት መጥቼ ስጠይቃቸው ለምን የኔ የሆነችው ዶሮ ለምን እኛ እንዳንጠቀምበት ይሆናል ዙሮ ከሸጥናት ገቢው ሊሆን ነው ለኛ ገንዘቡ ስላቸው አይ ከበላ ነው ቀጥታ አንቺ ጋር ያለው መንፈስ ነው ዛር እኛ ጋር ቀጥታ ይተላለፋል ከተሸጠች ግን አንቺ ላይ ያለው ወደ ሌላ ሰው ነው የሚሄድ ሲሉኝ እዛ በሰዓቱ ምንም አልመሰለ በሰዓቱ እንደዛ አሉኝ እነሱ ከዛ በኋላ ቆይ ብዙ ጊዜ ኑሬ መናፍስት ስራ በአንተ ትምህርቶችን ማዳመጥ ቆይቻለሁ 2 ዓመት ምናምን ሊሆነኝ ነውና ከዛ ምን መጣልኝ ለምን እንደዚህ ያደረጉ ያነሰውስ ቢሆን ለምን በመናፍስት ይጎዳል እንዴ ምን አይነት ስራ ነው የብዬ ወላጆችንም እስካሁን አልጠየኳቸውም ምክንያቱም በቃ እኔም ደካማ ነኝ እነሱም በመንፈስ ደካማ ናቸው ሆኖም ግን ያለብኝን ችግር አውቄያለሁ ማለት ነው አየሽ ጊዮርጊስን ጸበል እየተጠመቅሽ ከጸበል ቦታ ወደ ጠንቋይ ቤት የወሰዱሽ እናትሽ አንድ የእናትሽ ሁለተኛ የጠንቋዩ መንፈስ ወደ አንቺ ሊመጡ የነበሩት እነዛ የሚያስፈሩ መናፍስቶች እነሱ ናቸው እነዚህ ሊነኩሽ ሊይዙሽ የሚፈልጉትና እነዛ መናፍስቶች ግን አንቺ ሊነኩ ያልቻሉት ለምንድነው ያኔ ስለተቃወምሽ ነው እንዴት ጠንቋይ ቤት ሄዳለሁ ከጸበል ቦታ አምጥተሽ እንዴት ጠንቋይ ቤት ትወስጂኛለሽ ብለሽ ስለተቃወምሽ ስራ አልሰራም በቃ አንቺ ውስጥ ሊገቡ አልቻሉምና መቃወም ተቃውሙት የሚባለው ለዚህ ነው ዲያብሎስን ተቃውሙት ከእናንተ ይሸሻል እግዚአብሔርን ቅረቡት ወደ እናንተ ይቀርባል የሚለው የመጽሐፍ ቅዱስ ቃል እዚህ ጋር ነው የሚሰራው አይሽ ትልቁ ነገር ይሄ ነው ስለዚህ በጊዮርጊስ ስም ያለችው ጠንቋዩ ደግሞ ከመጣሽ ማርያም ታምጣሽ ነገር ነው ምንድነው ከሄድሽ አይቀር ካፈርኩ አይመልሰኝ እንደው ላለመዋረድ ለማዘዝ ያክል ነው በጊዮርጊስ ስም ዶሮ ማዞር ማለት አስቢው እንግዲህ ሃይማኖትን ማበላሸት ነው ጠንቋይ ናት ይሄንን አሰራር ራሱ የተናገረችው የቅዱሱን ስም እንድታረክሹ ነው ጠንቋይ ነች ያዘዘችሽ ግን አንቺ ዶሮን ጠምዘሽ የጦስ ዶሮ አድርገሽ በር ላይ ልጥዩ ነው እንሾሽላ ፍቀው እንሾሽላ እጃቸውን እንደዚህ አሽተው ጭንቅላት ላይ አዙረው የእግራቸውን ፍቅፍቀው የሆነ ነገር አድርገው እንሾሽላ የሚደፉ ሰዎች እንቁላል የሰው ጭንቅላት ላይ አዙረው መንገድ ላይ የሚደፉ ሰዎች አሉ ይሄ ጦስ ማዛወር ይባላል ወይም ደግሞ ሱሉስ ይሉታል በትግርኛ ይሄ መንፈስ በጣም ከባዱ የሚያደርገው ምንድነው የበለጠ ግፈኛ የሚያደርገው ምንም ለማይታወቅ ሰው መንፈሱን ማዛወር ማለት ነው ይሄ ሰውዬ ይድናል ይባላል ግን ማን እንደሆነ እንደማይታወቅ የሆነ መንገደኛ ከታክሲ ወረደ ይሆናል ማን እንደሆነ የማይታወቅ ሰው መጥቶ ረግጦት ያልፋል ከዛ እግሩን ያሟል ይሸመቀቀዋል እግሩ ያብጣል ዝሆኔ ይዟል ከፈለገ ሪህ ይሆናል እግሩ ላይ ጋንግር ይሆንበታል በቃ የማይሆን ነገር የለም ይሸመቀቀዋል ግማሽ ቀኙን ፓርቱ ይዟል በጣም ብዙ ሰዎች ድንገት መስሪያ ቤት ገብተው ጠዋት በሰላም ገብተው ማታ ታማው የሚመጡ ሰዎች አሉ ፓራላይዝ የሆኑ ሰዎች አሉ የሚሞቱም ሰዎች አሉ ጦስ የተዛወረባቸው ስለዚህ ይህንን አይነት አካሄድ እንዲሆን የተደረገው ለምንድነው ከአንቺ ለጣዖቱ ለመንፈሱ መስዋዕት እንድታቀርቢ ለዚያውም በማይገባ መንገድ ማለትም በማይገባ መንገድ መስዋዕት እንድታቀርቢ እሺ ብለሽ እንድትታዘዥ የተደረገ ነገር ነው ይሄ ነውና ስለተቃወምሽው ነው እንጂ መናፍስቶቹ አንቺን ይዙሽ ነበር ይገቡ ነበር አሁንም ቢሆን እድል አለሽ አልገቡም አልያዙሽም ማለት ሳይሆን አንቺን መግደል አልቻሉም ማጥፋት አልቻሉም ከነጭራሹ ትዳርሽ እንዲፈርስ ማድረግ አልቻሉም እንጂ ይሞክራሉ እየሞከሩ ነው ያሉት ያ ነው አረ በጣም በትዳር በኩል በቃ እግዚአብሔር እና እኔ ነው የምናውቀው ምክንያቱም በጣም ፈተና ነው ግን አልፋለሁ ብዬ በእግዚአብሔር ተስፋ አደርጋለሁ
በርቺ፣ እግዚአብሔር ከአንቺ ጋር ይሁን። አመሰግናለሁ። ጨርሰሻል መሰለኝ። እሺ መምህር፣ አመሰግናለሁ። እግዚአብሔር ይስጥልኝ።